እንደምን ዋላችሁ የተከበራችሁ የትኩረት ሚዲያ ቤተሰቦቻችን፣ በእያላችሁበት የዓለም ጫፍ ሰላምታችን ይድረሳችሁ። እጅግ አነጋጋሪ ወቅታዊና ትኩስ መረጃዎችን የያዘውን የዕለቱን ፕሮግራማችንን እነሆ ብለናል። በዛሬው ፕሮግራማችን በርካታና ወሳኝ ጉዳዮችን ወደ እናንተ እናደርሳለን። በተለይም በግብጽና በኢትዮጵያ መካከል ያለው ውጥረት አዲስ መልክ የያዘ ይመስላል። የግብጽ ጦር መርከቦች ወደ ቀጠናው መምጣትና እየተደረገ ያለው እንቅስቃሴ ምንን ያመላክታል? ካይሮ በኢትዮጵያ ላይ ያነጣጠረ ከበባ ለማድረግ እየተንቀሳቀሰች ነውን? የግብጹ ፕሬዝዳንት አብዱልፈታህ አልሲሲና የውጭ ጉዳይ ሚኒስትራቸው በግድቡ ዙሪያ የሰጡት አዲስና ጠንካራ ማስጠንቀቂያ ምን ይዘት አለው? በሌላ በኩል የእስራኤል መንግስት ለሶማሊላንድ የሰጠውን እውቅና ተከትሎ በምስራቅ አፍሪካ ላይ የተፈጠረው አዲስና ያልተጠበቀው ውዥንብር ምን ይመስላል? ይህንን ተከትሎ በሶማሊያ የተነሳው ህዝባዊ ተቃውሞና የፌዴራል መንግስቱ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ለፓርላማው የሰጡትን ማብራሪያ ምንን ያመላክታል? እንዲሁም በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የተሰጠውና ብዙ ሚስጥሮችን አደባባይ ያወጣው ቃለ ምልልስ በተለይም ጦርነቱ ስለጀመረበት ጊዜና ስለ አስመራ አያያዝ የተናገሩትን አስገራሚ ጉዳይ ምን እንደሆነ በዝርዝር የምንመለከት ይሆናል። በሳውዲና በተባበሩት አረብ ኤሚሬትስ መካከል የመን ላይ የተፈጠረው የጦር መርከብ ውጥረትም ሌላው የትኩረት ነጥባችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለትኩረት ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ጉዳዮቻችን እንለፍ። ውድ የትኩረት ሚዲያ ተከታታዮቻችን፣ የግብጽ ጦር መርከቦች በኢትዮጵያ ላይ ያነጣጠረ ከበባ ለማድረግ መንቀሳቀሳቸውን የሚያመላክቱ መረጃዎች እየወጡ ነው። ይህ ጉዳይ አሁን በቀጠና ያለውን የጂኦፖለቲካ ትኩሳት በእጅጉ ያናረው ሆኗል። መረጃዎች እንደሚያመላክቱት ከሆነ እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ኢትዮጵያን በወታደራዊ ኃይል ለመክበብ የቀይ ባህር ቀጠናን እያስታጠቁ መሆኑ ተሰምቷል። ጉዳዩን በዝርዝር ስንመለከተው ሚድኢስት ፎረም የተሰኘው ተቋም ባወጣው ትንታኔ የግብጽ ጦር መርከቦች በኢትዮጵያ ላይ ያነጣጠረ ቀለበት ወይም ክባብ ለመፍጠር እየተንቀሳቀሱ መሆኑን አስነብቧል። የተቋሙ ባልደረባ የሆኑት አሚን አዩብ በወጡት የትንታኔ ጽሑፍ ላይ እንደገለጹት ካይሮ ከአረብ ሊግ የዲፕሎማሲ ጩኸት በስተጀርባ በድብቅ ከኤርትራና ከጅቡቲ ጋር ወታደራዊ ስምምነቶችን እያደረገችና እየፈረመች መሆኑን አጋልጠዋል። እንደ ትንታኔው ገለጻ ከሆነ ግብጽ በዋናነት ያነጣጠረችው ሁለት ወሳኝ የባህር በር ቦታዎችን ነው። እነዚህም በኤርትራ የሚገኘው የአሰብ ወደብና በጅቡቲ የሚገኘው የዶላሪ ወደብ ናቸው። ግብጽ በእነዚህ ወደቦች ላይ የጦር መርከቦቿን ለማስፈርና ወታደሮቿን ለማንቀሳቀስ የሚያስችላትን ስምምነት እንዳገኘች ተነግሯል። ይህ ጉዳይ ኢትዮጵያን በቀጥታ የሚመለከትና የብሔራዊ ደህንነት ስጋትን የሚፈጥር ነው። በቅርቡ የግብጽ ምክትል ጠቅላይ ሚኒስትር ካሚል አልዋዚር ወደ ጅቡቲ ያደረጉትን ጉዞ በሽፋን የኢኮኖሚ ትብብር ተብሎ ቢገለጽም የጉዞው ዋና ሚስጥራዊ ዓላማ ግን ወታደራዊ ይዘት ያለው እንደሆነ መረጃዎች ይጠቁማሉ። ግብጽ ይህንን እርምጃ ለመውሰድ የተነሳችው የህዳሴው ግድብ እውን መሆንን ተከትሎ ኢትዮጵያን በወታደራዊ ኃይል ማስፈራራት ብቸኛው አማራጭ አድርጋ በመውሰዷ እንደሆነ ይነገራል። ተመልካቾቻችን ልብ በሉ። የኢትዮጵያ የንግድ እንቅስቃሴ 95 በመቶ የሚሆነው የምታስተናግደው ጅቡቲ ላይ እንደመሆኑ ግብጽ በዚህ ቀጠና ላይ ወታደራዊ ጫና መፍጠሯ አዲስ አበባን ወደ ኢኮኖሚያዊ ቀውስ ለመክተት የታቀደ የመታፈን ስትራቴጂ እንደሆነ ነው ተንታኞች እያስረዱ ያሉት። ግብጽ ከቱርክና ሶማሊያ ጋር በመቀናጀት የተስፋ መቁረጥ ግንባር መፍጠሯም በዚህ ጽሑፍ ላይ ተካቷል። ከዚህም ባሻገር ግብጽ ከኤርትራና ጅቡቲ ጋር ያደረገችው ስምምነት ዝርዝር ሲታይ እጅግ አደገኛ ነው። የግብጽ የጦር መርከቦች፣ ሰርጓጅ መርከቦች፣ ወታደሮችና ሄሊኮፕተሮች በሁለቱም ወደቦች ላይ ነዳጅ እንዲሞሉና አቅርቦት እንዲያገኙ የሚያስችል የመሰረት ልማት ማሻሻያዎችን ያካተተ ነው። በተለይም ከጅቡቲ ጋር የተደረገው ስምምነት ወደ ዶላሬ ወደብ የሚያገናኙ የመንገድ መስመሮችን ለማሻሻል የሚያስችል ሲሆን ይህ ደግሞ የኢትዮጵያን በወደቡ ላይ ያላትን ጥገኝነት የበለጠ ጥያቄ ውስጥ የሚከት ነው። ፕሬዝዳንት አልሲሲ በግድቡ ዙሪያ የትራምፕን አስተዳደር ለማሳመን አዲስ እቅድ ነድፈው ወደ ዋሽንግተን ሊያመሩ የነበሩ ቢሆንም በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፍሎሪዳ ጉዞ በመቀደማቸው እቅዳቸው ሊሳካ እንዳልቻለ ተሰምቷል። የአሜሪካ ባለስልጣናት ግድቡ ወደ ኋላ ሊመለስ የማይችል የመሬት ላይ እውነታ መሆኑን አምናችሁ መቀበል ግድ ይላቸዋል በማለት ለግብጽ ባለስልጣናት እንቅጩን እንደነገሯቸውም ታይቷል። ይህንን ተከትሎ ነው እንግዲህ ግብጽ ተስፋ ባለመቁረጥ በኤርትራና በጅቡቲ በኩል ኢትዮጵያን እየዞረች የምትገኘው። ይህ በእንዲህ እንዳለ ከወታደራዊ እንቅስቃሴ ጎን ለጎን ግብጽ በህዳሴው ግድብ ዙሪያ
አዲስና ጠንካራ ማስጠንቀቂያ እያስተላለፈች ትገኛለች። ግብጽ ከአባይ ተፋሰስ ሀገራት መካከል ከውሃ ተቀባይነት ውጪ አንድም ጠብታ ውሃን የማታበረክተው ሀገሪቱ አሁንም በያዘችው አቋም ከህዳሴ ግድብ በኋላ ማንም የተፋሰሱ ሀገር ከእኔ ፈቃድና እውቅና ውጭ ግድብ መገንባት የለበትም የሚል አቋም እያራመደች ነው። የግብጽ የውጭ ጉዳይ ሚኒስተር ባድል አብዱላቲ ከሳውዲው የኤምቢሲ ቴሌቪዥን ጣቢያ ጋር ባደረጉት የአንድ ሰዓት ቃለ ምልልስ ላይ እንደተናገሩት እኛ ካልፈቀድንና ካላጸደቅን በስተቀር ከዚህ በኋላ በአባይ ላይ ምንም አይነት ግድብ እንዲገነባ አንፈቅድም በማለት በትዕቢት የተሞላ ንግግራቸውን ሰጥተዋል። ሚኒስትሩ አክለው በውሃ ድርሻችን ላይ አንዲት ጠብታ እንኳን ከተነካ አስፈላጊውን እርምጃ እንወስዳለን ሲሉ ሰሞኑን በየሚዲያው የሚደጋገመውን ማስፈራሪያ ከዚህ ቃለ ምልልስ ላይም ደግመውታል። የግብጽ አቋም ግልጽ ነው። የየትኛውም እኛ ሳናውቀው የሚገነባ ግድብ ካለ የግብጽ ምላሽ የሚጠበቅ ነው የሚል ነው። ግብጽ ሰጥቶ መቀበል በሚለው መርህ የማታምንና በድርድር ስም ጊዜ ለማባከን የምትሞክር ሲሆን፣ በሌላ በኩል ደግሞ የኢትዮጵያ ግትር አቋም ለድርድር አልተመቸኝም በማለት ክስ ስታቀርብ ትደመጣለች። ወደ ሌላኛው አበይት ዜናችን ስንሻገር ምስራቅ አፍሪካን እያናወጠ ያለው የሶማሌላንድ ጉዳይ ነው። ኢትዮጵያ ከዛሬ 2 ዓመት በፊት ለሶማሌላንድ ሀገራዊ እውቅና ለመስጠት የጀመረችው እንቅስቃሴ ከባድ የፖለቲካ አቧራን አስነስቶ ነበር። አሁንም ደግሞ ከ2 ዓመታት በኋላ እስራኤል ድምጿን አጥፍታ ቆይታ ለሶማሌላንድ እውቅና መስጠቷን ሌላ አዲስ የጂኦፖለቲካ ግብግብን ፈጥሯል። ይህንን ጉዳይ ተከትሎ የኢትዮጵያ ውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ይህ የሶማሌላንድ ጉዳይ በምክር ቤቱ አባላት በጥያቄ የተነሳ መሆኑ ታውቋል። በእስራኤል ተቀደምን የሚል አስተያየትና ጥያቄ ከምክር ቤቱ አባላት ተሰንዝሯል። ከ2 ዓመት በፊት የኢትዮጵያ መንግስት አዲስ አበባ ላይ ከሶማሌላንድ ጋር የተፈራረመው የመግባቢያ ስምምነት ለሶማሌላንድ ሀገራዊ እውቅና ለመስጠት ያሰበበት ሁኔታ ነበር። ሆኖም በወቅቱ በተሰማው ከፍተኛ ተቃውሞ ምክንያት መንግስት ባሰበው መልኩ ጉዳዩን ሊገፋበት እንዳልቻለ ይታያል። በዚህ መሃል ቱርክ በአደራዳሪነት በመግባት በኢትዮጵያና በሶማሊያ መካከል የአንካራ ስምምነት እንዲፈረም ማድረጓ የአዲስ አበባና የሶማሌላንድ ስምምነት ባለበት እንዲቆም አድርጎታል። ነገር ግን አሁን እስራኤል ከሶማሌላንድ ጋር ያደረገችው ስምምነትና የሰጠችው እውቅና ነገሮችን ቀያይሯል። በኢትዮጵያ ፓርላማ አባላት በኩል ጉዳዩ በከፍተኛ ትኩረት ተነስቷል። የአማራ ብሔራዊ ንቅናቄ አብን ተመራጩ አቶ አበባው ደሳለው የኢትዮጵያና የሶማሌላንድ የመግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው ቀናት ብቻ እንደቀሩት በማስታወስ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ ኪራይ ውል ማግኘት የሚያስችላት እንደነበር አንስተዋል። ኢትዮጵያ የባህር በሩን ሳታገኝና ለሶማሌላንድ እውቅና ሳትሰጥ በእስራኤል መቀደሟ ዶክተር አበባው ጠንከር ብለው ተናግረዋል። የፓርላማ አባሉ አክለውም በአሁኑ ሰዓት በቀጠናው ለኢትዮጵያ ስጋት የሚሆኑ እንቅስቃሴ የተስተዋሉ መሆናቸውን በመግለጽ የደህንነታችን ስጋት ሲሉ የጠሯት ግብጽ ከሶማሊያ ከጅቡቲና ኤርትራ ጋር ያደረገቻቸው ስምምነቶችን እንደ ማሳያ ጠቅሰዋል። ግብጽ ካለፈው ነሐሴ ወር ጀምሮ ከሶማሊያ ጋር ወታደራዊ ስምምነት ማድረጓና በቅርቡም ከጅቡቲ ጋር የወደብ ስምምነት መፈራረሟ እየተነገረ ነው ብለዋል። ሌላው አቶ ካሚል ሀምሺ የተባሉ የፓርላማ አባልም ኢትዮጵያ የባህር በር ፍላጎቷን ለማሳካት ከሶማሌላንድ ጋር የመግባቢያ ሰነድ መፈራረሟን አስታውሰው ይህ ስምምነት ወደ ተግባር ከመቀየር አንጻር ምን እየተሰራ ነው? የወደፊት እጣ ፈንታውስ ምን ሊሆን ይችላል? ሲሉ ለውጭ ጉዳይ ሚኒስተሩ ጥያቄ አቅርበዋል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ለተነሱት ጥያቄዎች በሰጡት ማብራሪያ ኢትዮጵያ ከቀይ ባህር ጋር ያላት ግንኙነትና ትስስር ስትራቴጂካዊ የሆነ የረጅም ጊዜ ጥቅማችንና ህልማችንን ታሳቢ ያደረገ እንደሆነ ላሰምርበት እፈልጋለሁ ብለዋል። ኢትዮጵያን ከባህር በር ባለቤትነት ውጪ ለማድረግ ለረጅም ጊዜ ታቅዶበት በተሰራ ሴራ አሁን ያለው ሁኔታ እንደተፈጠረ ጠቅሰዋል። ይህንን ሁኔታ ለመቀልበስና ለማስተካከል የረጅም ጊዜ እይታ እንደሚያስፈልግም አስረድተዋል። ፍትሃዊና ተገቢ የሆነው የባህር በር ጥያቄ እንዴት እውን መሆን አለበት ወደሚለው ምዕራፍም ተሸጋግረናል ሲሉ ሚኒስትሩ አብራርተዋል። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ በሶማሊያ ምድር ከፍተኛ የህዝብ ቁጣ ተነስቷል። በትላንትናው ዕለት በዋናዋ ከተማ ሞቃዲሾን ጨምሮ በበርካታ ከተሞች በሺዎች የሚቆጠሩ ሰልፈኞች ለተቃውሞ አደባባይ ወጥተዋል። የሶማሌላንድ እውቅና ጉዳይ ውዝግቡ የቀጠለ ሲሆን ህዝቡ በሞቃዲሾ ጎዳናዎች እስራኤልን እያወገዘም ይገኛል። ተቃውሞ በሞቃዲሾ ብቻ የተወሰነም አልነበረም። በደቡብ ሶማሊያ ባይዶዋ ከተማ፣ ያሳኖድና ቡሁድሌ በሚሰኙ ከተሞች የተቃውሞ ሰልፎች በስፋት ተካሂደዋል። ሰልፈኞቹ የሶማሊያን ሰላማዊና መሃሉ ኮከብ ያለውን ባንዲራ በመያዝ እስራኤልን አውግዘዋል። አገራችን አንድ ናት፣ አትከፈልም፣ ሶማሊላንድ የሶማሊያ አካል ናት የሚሉ መፈክሮችን በስፋት ተስተጋብተዋል። ማንም ጽዮናዊ አይከፋፍለንም፣ ነጻነት ለፍልስጤም የሚሉ ድምጾችም ተሰምተዋል። በዚህ መሃል
አንድ አስገራሚ ጉዳይ ተከስቷል። የአፍጋኒስታኑ ታሊባን ቡድን መግለጫ አውጥቷል። ታሊባን ባወጣው መግለጫ እስራኤል ለሶማሌላንድ እውቅና የሰጠችው የአረቡንና የሙስሊሙን ዓለም ለመከፋፈል አልማ ነው ሲል አውግዟል። ታሊባን እስራኤል እስላማዊ ሀገራትን ለመከፋፈል ሴራ አለባትም ብሏል። በሶማሊያ በኩል ደግሞ ፕሬዝዳንት ሐሰን ሼክ መሐመድ ወደ ቱርክ አቅንተው ከፕሬዝዳንት ኤርዶጋን ጋር በመምከር እስራኤልን ህገወጥ ሲሉ አውግዘዋል። ሶማሊላንድ በበኩሏ ሁሉንም ሀሳቦች አጣጥላለች። ፍልስጤሞችን ለማስፈርና ለእስራኤል የጦር ሰፈር ለመስጠት የሚሉ ወሬዎችን ውሸት ናቸው ስትል አስተባብላለች። የሶማሊላንድ የውጭ ጉዳይ ሚኒስተር ዶክተር ኢሳካይ እስራኤል የጦር ሰፈር እንድትገነባ አልፈቀድንም፣ ጉዳዩ ዋና ነገር ሆኖ መነሳት የሚችልም አይደለም፣ ዋናው ነገር እውቅና ማግኘታችን ነው ሲሉ ለቢቢሲ ተናግረዋል። ወደ ሀገር ውስጥ ፖለቲካ ስንመለስ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ለየት ያለና የተጠበቀ የተባለ ቃለ ምልልስ ሰጥተዋል። በዚህ ቃለ ምልልስ አነጋጋሪውን የቀድሞ የደህንነት ኃላፊ ጌታቸው አሰፋን በተመለከተ ያስተላለፉት መልእክትና የሰጡት ምላሽ ከፍተኛ ትኩረትም ስቧል። አቶ ጌታቸው ረዳ በዚህ ቃለ ምልልስ ላይ እንዳነሱት ጦርነቱ የፈነዳው ጥቅምት 24 ሳይሆን ከዛ በፊት ነው። ጥቅምት 24 አንስቶ እስካሁን ያሉትን አነጋጋሪ ጉዳዮች በቃለ ምልልሱ ተዳሰዋል። በተለይም ጠቅላይ ሚኒስትሩን፣ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልንና ሌሎች ከፍተኛ አመራሮችን በተመለከተ ያልተሰሙ ጉዳዮችን አቶ ጌታቸው አንስተዋል። ከሁሉም በላይ ትኩረት የሳበው የኤርትራ ጦር ፕሬዝዳንት ኢሳያስ አፈወርቂ ዘብ ብቻ ነው ሲሉ የተናገሩት ንግግር ነው። አቶ ጌታቸው እንደሚሉት በጦርነቱ ወቅት አስመራን የመቆጣጠር እድል ተፈጥሮ ነበር። የኤርትራ ሰራዊት ርካሽ ኃይል የሚሰዋው ካላገኘ ሩቅ ቦታ መዋጋት አይችልም፣ የጥይት ቀለብ የሚሆንለት ካልያዘ ራሱን ችሎ መዋጋት አይችልም ሲሉ የኤርትራ ጦርን አጣጥለውታል። አቶ ጌታቸው አክለውም በወቅቱ የአዲስ አበባን ጉዞ ገተን ዝም ብለን ብንዋጋ አስመራን መያዝ እንችል ነበረም ሲሉ አጽንኦት ሰጥተው ተናግረዋል። ይሁን እንጂ በወቅቱ የነበረው አመራር በተለይም ዶክተር ደብረጽዮንና ሌሎች ከፍተኛ አመራሮች ትኩረታቸውን ወደ አዲስ አበባ በማድረጋቸውና የተሰራው ስህተት ለዚህ እንደዳረጋቸው ጠቁመዋል። በሌላ በኩል ጃዋር መሐመድን በተመለከተም አቶ ጌታቸው ያሉት ነገር አለ። ጃዋር እስር ቤት ሆኖ ሸኖ እንዳታልፉ ሲሉ ይነግረን ነበር። ደብረጽዮን ጌታቸው አሰፋ እንዲቀርበው አይፈልግም ነበርም ብለዋል። በፌዴራል መንግስት የእስር ትዕዛዝ ስለወጣበት አብዛኛው የህወሓት አመራር አቶ ጌታቸው አሰፋን ይዞን ይወርዳል በሚል ስጋት በአይነ ቁራኛ ይመለከቱ እንደነበርም አስንተዋል። በመጨረሻም ወደ መካከለኛው ምስራቅ ቀጠና ስናልፍ በሳውዲና በተባበሩት አረብ ኤሚሬቶች መካከል ያለው ፍጥጫ ተባብሷል። በየመን ጉዳይ ላይ አንድ አቋም የነበራቸው ሁለት ቁልፍ የገልፍ ምክር ቤት አባላት አሁን ፖለቲካዊ መቃቃር ውስጥ ገብተዋል። የተባበሩት አረብ ኤሚሬቶች ጦሯን ከየመን ለቆ እንዲወጣ ውሳኔ መተላለፉ ተሰምቷል። ዲፕሎማቶች ሰላም ለማውረድ ጥረት እያደረጉ ቢሆንም ወቅታዊ ሁኔታው ክልላዊ ስጋትን እየቀሰቀሰ ይገኛል። የተባበሩት አረብ ኤሚሬቶች ሳውዲ አረቢያ በየመን ተገንጣይ ቡድን በተያዘ ወደብ ላይ ጥቃት መፈጸሟን ተከትሎ አገሪቱን ለቃ እንድትወጣ አስታውቃለች። በ24 ሰዓታት ውስጥ ሰራዊቷን እንድታወጣ የቀረበላትን ጥያቄ ተከትሎ ኤሚሬቶች ይህን ውሳኔ ማሳለፏን አልጀዚራ ዘግቧል። ይህ ክስተት ጸረ ሁቲ በሆነው ጥምረት ውስጥ ስንጥቅ መፍጠሩን ያሳያል። ሳውዲ የምትመራው ጥምር ጦር አቡዳቢ በምትደግፈው ተገንጣይ ቡድን የመሳሪያ ድምጾች ላይ በሙካላ ወደብ የአየር ጥቃት ከፈጸመች በኋላ ነገሮች ተበላሽተዋል። ኤሚሬቶች የጭነት መርከቡ የመሳሪያ ነው የሚለውን አስተባብላለች። ሳውዲ አረቢያ ለ10 ዓመታት ያህል በኢራን የሚደገፈውን የሁቲ ቡድን ስትዋጋ ቆይታለች። አሁን ግን ከራሷ አጋር ጋር ፍጥጫ ውስጥ መግባቷ ነገሩን አወሳስቦታል። የተከበራችሁ የትኩረት ሚዲያ ቤተሰቡ ዛሬው ዝርዝር መረጃዎቻችን እነዚህን ይመስሉ ነበር። በቀጣይ በሌሎች ትኩስና አዳዲስ መረጃዎች እስክንመለስ መልካም ጊዜ። መረጃው ጠቃሚ ሆኖ ካገኛችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ሌሎች ጋር እንዲደርስ ያደርጉ።